ጤና ይስጥልኝ የፕሮግራም ተከታታዮች፣ ዛሬ ደግሞ ወደ ቡራዮ አንድ ደንበኛዬ ጊደሮችን ለመግዛት መጥቶ ጊደሮችን እያየን ነው። የሚገዛቸው ጊደሮች 3 ናቸው። ስለዚህ በሱ ፍላጎት ጊደሮችን ነው የምንመርጠው። ነገር ግን እዚህ ላይ እንደምናያቸው ሁሉንም ጊደሮች አንመርጥም። እኛ የምንፈልጋቸው ጊደሮች አሉ። ከነዚህ ውስጥ እናወጣለን። ወደ 8 ናቸው ያሉት። ከ8 ውስጥ እርግዝናቸው ከ7 ወር ጀምሮ ያሉትን። ለምንድን ነው ከ7 ወር ጀምሮ በአብዛኛው የምንለው? አንዳንድ ጊዜ ምን ይፈጠራል? የተለያየ የጤና ችግር ሊኖርባቸው ይችላል። የአባላዘር የጤና ችግር ሊኖርባቸው ይችላል። እርግዝናቸው በትክክል እየተካሄደ ነው ወይ በደንብ ማየት አለብን። 7 ወር ከሆኑ ለምሳሌ ከብሩሴሎሲስ ነፃ ናቸው። ብሩሴላ አቦርታ እንደምታውቁት በከብቶች ላይ ከፍተኛ ውርጃን የሚያመጣ አደገኛ በሽታ ነው። ምርትን ይጎዳል፣ እርባታን ይጎዳል። ሌላው ምንድነው? ቲቪ አለ፣ ኒውሞኒያ አለ፣ በርካታ የጤና ችግሮች አሉ። ስለዚህ እነዚህ የምንገዛቸው ጊደሮች ከ6 ወር ተኩል እስከ 7 ወር፣ አዲስ አበባ ቅርብም ስለሆነ ቡራዩ 8 ወር የገቡ ልንገዛ እንችላለን። ስለዚህ የመጀመሪያው እርግዝና ምርመራ እናደርጋለን። የምንፈልጋቸው ናቸው ወይ? የመተንፈሻ ችግር አለባቸው ወይ? አይናቸው በደንብ ያያል ወይ? እንደምታዩት ሲንቀሳቀሱ የአጥንታቸውን አቀማመጥ እናያለን። እግሮቻቸው ቀጥ ያሉ ናቸው ወይ? ብዙ ጊዜ ላሞች አጥንቶቻቸው በተለያየ የሚኒራል እጥረት ሊንሻፈፍ ይችላል። በወሊድ ጊዜ በሚኖር ክትትል ሊንሻፈፍ ይችላል። ስለዚህ የአጥንታቸውን አቀማመጥና የእንቅስቃሴያቸውን ሁኔታ በደንብ ማየት አለብን። ሌላው ምንድነው? ተዛማች በሽታ የምንላቸው እንደነ ኤፍኤምዲ ካለ ብዙ ጊዜ ምንም እንኳን በሽታውን ተሸካሚ ቢሆኑም ወደ አፋቸው ገብተን ለሃጭ ምን ከማየታችን በፊት እግራቸው ላይ ያነክሳሉ፣ በደንብ እናያለን። ሳል አለባቸው፣ በደንብ እናያለን። እነዚህ ምንድናቸው? በጣም እርባታችንን በከፍተኛ ሁኔታ እንዲሳካ ከሚያደርጉ የመጀመሪያው የእርባታ የመረጣ ስራ ነው። ስለዚህ ይህ ሰው እኔን አምኖ መጥቷል። አምኖኝ በመጣ መሰረት ጥሩ ጊደሮችን መርጬለታለሁ። እነዚህን ጊደሮች እንግዲህ ክትትል አድርገን ውጤታማ እንዲሆኑ የምንችለውን በሙሉ እናደርጋለን። ከነዚህ ውስጥ እንደምታዩዋቸው የሆልስቲን ፍሪጂያኖች አሉ፣ ጀርዚዎች አሉ። ስለዚህ የእሱ ፍላጎት ምንድን ነው? ጀርዚዎችንም ይፈልጋል። አንዷ ጀርዚ ብትሆን ትፈልጋል። ስለዚህ እቺ ነጭ የበዛባት ጀርዚ ናት። 6 ወር ጨርሰው ወደ 7 ገብታለች። እሷን አድርገናል። ሌሎችም አሉ የምንመርጣቸው። በነዛ መሰረት ነው የምንመርጠው። ስለዚህ ጀርዚዎች ግን ብዙ ጊዜ ጥሩነታቸው ምንድነው? ወተታቸው በጣም ወፍራም ነው። በሽታን የመከላከል አቅማቸው ጥሩ ነው። ዘር በብዛት አያዳግሙም እና በጣም ተመራጭ ናቸው። ብዙ ሰዎች በተሳሳተ ምክንያት ጀርዚዎችን እንደሌላ ነው የሚያዩቸው፣ እንደ ሀገር በቀል ላሞች ነው የሚያዩቸው። ግን ጀርዚዎች እጅግ በጣም በተለይ እርባታ ላይ ወተት ቀጠነብን የሚሉ ቅሬታዎች አይኖሩም። ለምን? የጀርዚዎች ወተት በጣም ወፍራም ነው። ስለዚህ ሆልስቲን ፍሪጂያን እና አይሪሾች ካሉን የእነሱ ወተታቸው ቀጠን ስለሚል የፕሮቲን ኮንቴንቱም ወረድ ስለሚል በብዛት የጀርዚዎችን ስንቀላቀል ጥሩ ይመጣሉ። ይህን ቪዲዮ ከገዛን 1 ወር አልፎታል። ግን ልጁ ምን አለኝ? ከትላንት በስቲያ 2ቱም ወልደውለታል። ስለዚህ በቁጥር 2 ደግሞ ከወለዱ በኋላ ያላቸው የወተት ምርት ምን ይመስላል? ጥጃዎቻቸው ጤንነትን ሄደን በደንብ እናያለን። የወተት ምርታቸው ምን ያህል ስኬታማ ነው? አንድ ጊደር በመጀመሪያ የወሊድ መጠኗ 16-18 ትታለባለች። በዛ ላይ ናቸው ያሉት ወይስ ደግሞ ከዛስ ከፍ ይላሉ? የሚሉትን በሙሉ ሄጄ ቦታው ድረስ ቡራዮ አሳያችኋለሁ። ዛሬ ግን እነዚህን መርጠናል። እንግዲህ የመምረጥ ትልቁና ዋናው ነገር በደንብ ጥርሳቸውን እናያለን። ጥርሳቸው ለምንድን ነው? አንዳንድ ጊደሮች ዘር የመያዝ ዘግይተው ዘር ይይዛሉ። ያ ዘግይተው ዘር የሚይዙት ነገ ከነገ ወዲያ እኛም እርባታ ላይ ወስደናቸው የተለየ ዘር ያለ መያዝ ችግር፣ ረዥም ጊዜ መታለብ። አንድ ፋርም ደግሞ ውጤታማ የሚሆነው በምንድን ነው ተባብለናል? በላሞች በወለዱ ከ4 ወር መጨረሻ እስከ 5ኛ ወራቸው ድረስ በእኛ ሀገር ባለው የአመጋገብ ስርዓት ዘር ቢይዙ ይመከራል። ቀደም ሲል እስከ 2 ወር እስከ 3 ወር ምንል ነበር። አሁን ግን ምንድን ነው? እነዚህ የሚሸጡ መኖች የምግብ ጥራታቸው በጣም የወረዱ ናቸው። ስለዚህ ላሞች ጥሩ ምግብ ካላገኙ ዘር የመያዝ ፍላጎታቸው ደካማ ይሆናል። የጤናቸው ክትትል ጥሩ እንክብካቤ ካልተደረገላቸው የኮርማ ፍላጎት አያሳዩም። እንዲሁም ደግሞ ዘር አይዙም። በተለይ የተለያዩ ሲስቶች ስለሚያጠቋቸው ምንድነው እኛ የምንለው ሲስት፣ ወደዚህ ወደ ማህፀን ግድግዳ ላይ ወደ ኦቫሪ ላይ የተለያዩ ፓራሳይቶች አሉ። እነዛ ተጽዕኖ ስለሚያደርጉባቸው ዘር የመያዝ ተጽዕኖ ይመጣል። ያ እንዳይመጣ ጥሩ አመጋገብ ስርዓት በደንብ መስጠት አለብን። በአንድ የወተት እርባታ ላይ ወተት መፈለግ ብቻ አይደለም ዋናው። አሁን ይችን ጊደሯን ጥርሷን ስናይ እንዳያችሁት ገና ናት፣ ገና የሸረፈች ናት። ስለዚህ በአንድ ወተት እርባታ ላይ
በአብዛኛው ጊዜ እኛ የምናየው ምንድን ነው? የወተት ምርት ቀጣይነትና የላሞች ጤናማነት ነው እንጂ ወተትን ብድር ስለተበደርኩኝ እዳ ስላለብኝ ወተትን ሸጬ ውጤታማ ሆናለሁ ወይም ደግሞ እዳይን እከፍላለሁ። በእርባታ ላይ ትንሽ ከባድ ነው። ለምንድን ነው? ቅድም እንዳልኳችሁ ነው። የኛ የጤና እንክብካቤያችን ትንሽ ደካማ ነው። የአመጋገብ የመኖ ችግራችን በጣም ደካማ ነው። እነዚህ በሙሉ ተጽዕኖ ስለሚያደርጉብን የላሞችን ደህንነት ነው ትኩረት ማድረግ ያለብን። ላሞቻችን ጤናማ ናቸው ወይ? አመጋገባቸው ምን ይመስላል? ምግባቸውን በደንብ ይበላሉ ወይ? ጥርሶቻቸው ጥሩ ናቸው ወይ? የመተንፈሻ ችግር አለባቸው ወይ? ይስላሉ ወይ? እርግዝናቸው በትክክል በተባለው ወር 9 ወርና ከ9 ወር ከ5 ቀን እስከ 9 ወር 10 ቀን አንዳንድ ይዘገያሉ፣ ይይዛሉ ወይ? ሌላው ደግሞ ከወለዱ በኋላ የሚያሳዩት የኮርማ ፍላጎት በዋናነት ምንድነው? ኮርማ ፍላጎትን ማሳየት ሳይሆን ኮርማ ፍላጎትን እንዳሳዩ ዘር መስጠት፣ ዘር ሲሰጣቸው ደግሞ በደንብ መያዝ። እነዚህ የአንድን እርባታ ስኬታማነት ውጤታማ እንዲሆን ከሚያደርጉት የመጀመሪያዎቹ ናቸው። ስለዚህ እርባታ ላይ የምናየው የወተት በብዛት መኖር አይደለም። ዋና የምናየው ጤናቸው ላይ ነው። ለምንድን ነው አንድ የወተት ላም በአሁን ሰዓት ለምሳሌ እነዚህን የገዛ ነው እያንዳንዳቸውን በ240 ሺህ ነው የገዛ ናቸው። የእያንዳንዳቸው ዋጋን 3 ስለገዛ ነው ያው አስተያየት አድርጎልን ነው። ግን ምንድነው ዝርያ ላይ ዋጋ ስለተሻለ ስለሆነ አይደለም። አያችሁ የጥርሷ የአፏ ንጽህና፣ አፏ ይሸታል፣ ጥርሶቿ ንጹህ ናቸው ወይ? ምላሷ ላይ ቁስል አለ ወይ? በደንብ ማየት አለብን። ስለዚህ የወተት ምርት ላይ በአብዛኛው የምንሰራው ክትትል የወተት ምርት ከፍ ማለት ሳይሆን ጤናማ ሆኖ ከኛ ጋር በየጊዜው በየወቅቱ ዘር እየያዙ ይቀጥሉልናል፣ እኛን ውጤታማ ያደርጋሉ ወይ? በተለይ ደግሞ ሴት ጥጃ እንዲሰጡን ከፍተኛ ክትትል ማድረግ በጣም እጅግ በጣም አስፈላጊ ነው። ይሄን ካደረግን ውጤታማ እንሆናለን። ስለዚህ የወተት እርባታ ስራ በጣም ከምንፈልገው ስራ አንዱ ነው። ከፍተኛ ካፒታል ይፈልጋል፣ ከፍተኛ ገንዘብ ይፈልጋል፣ ከፍተኛ የጤና ክትትል ይፈልጋል፣ ከፍተኛ የሚያልቡ ሰራተኞች የአመጋገባቸውን ስርዓት በደንብ መከታተል አለብን። የሚመጡ መኖች ያላቸው የተመጣጠነ ይዘት ጥሩ ነው ወይ? ላሞች ጠዋት ላይ ወጥተው ጥሩ የፀሐይ ብርሃን ማግኘት አለባቸው። ያለ ምንድነው አጥንታቸው እንዳይንሻፈፍ፣ ጽንሱ ማህፀናቸው ውስጥ ያለው ጽንስ ጤናማ መሆኑ እንዲያድግ። ምክንያቱም በፀሐይ ብርሃን ምን ያገኛሉ? ቫይታሚን ዲን ያገኛሉ። ቫይታሚን ዲ ለአጥንት ጥንካሬ እና ለሰውነት የምግብ ውህደት እንዲፋጠን ያደርጋሉ። በአብዛኛው ደግሞ እንደዚህ ሲግጡ ደግሞ በትክክል ይበላሉ ወይ? ጥሩ ያተነፋፈስ ስርዓት አላቸው ወይ? የተሰጣቸውን ምግብ ይበላሉ ወይ? ትልቁ የምናየው ነው። አንዳንዴ ደግሞ ምን እናይባቸዋለን? የሚያነኩሱ ካሉም በደንብ አስተውለን ለማየት እንትን እንላለን። ሌላው ድካም የሚሰማቸው ላሞች አሉ። በተለይ እድሜያቸው ገፋ ሲል የአጥንት መሳሳት የሚገጥማቸው አሉ። የአጥንት መሳሳት ከምን ይመጣል? እነዚህ ነገሮችን በሙሉ በደንብ እናያለን። እንግዲህ ላሞች ከገዛናቸው በኋላ ደግሞ ቤታችን ወስደን ካልሲየም፣ ማግኒዥየም የጽንስ መዳበር በደንብ እንዲኖር ሲወልዱ በተለያየ በሽታ በምጥ እንዳይሞቱ በተለይ በካልሽየም በሽታ ደግሞ እንዳይጠቁ የተለያዩ መድኃኒቶችን መስጠት አለብን። ለምንድን ነው እነዚህ መድኃኒቶች የሚጠቅሙት? ጥሩ ያወላለድ ስርዓት እንዲኖራቸውና ጥጆቻቸውም ጤናማ ሆነው ለእኛም ረዥም ጊዜ እንዲኖሩ ጥጆቹም የተወለዱት ደግሞ ዘር ይዘው በስራችን ውጤታማ እንዲሆን ከሚያደርጉን የመጀመሪያው ስለሆነ በደንብ ተከታትለን ጊደሮቻችንን በደንብ ማየት አለብን። በተለይ ተዛማሽ በሽታ ላይ በጣም ወሳኝ ነው። በተለይ ክትባት በአካባቢው የተለያዩ ሰዎች ሊገዙ ሲመጡ የእግር መነከሪያ ማዘጋጀት አለብን። እርባታዎች ላይ በተለይ በአሁኑ ሰዓት እየሞቱ ያሉ ላሞች ከእንክብካቤ እጥረት፣ ከክትትል እጥረት ከፍተኛ የበሽታ ስርጭት ስላለ ላሞች በየጊዜው እየሞቱ ነው። ከፍተኛ ገንዘብ ነው የምናወጣው። ላሞች ምርታቸው በጣም እየቀነሰ ነው። የሐኪም ክትትል ስለማይደረግ ነው። ስለዚህ ወደኛ ማዕከል መታችሁ ለሚቀጥለው 4 ቀን ስለ ወተት ላሞች እንክብካቤና ክትትል የሚሰጠውን እንድትከታተሉ ለማለት ፈልጌ ነው። ኃይሉ ነኝ የእንስሳት ሐኪም። በዚህ ጉዳይ ላይ የተለያየ ስራን አብረን እንድንሰራ የምትፈልጉን ሰዎች ታች ባለ ስልኬ በኩል ደውሉልኝ። እንስሳት ሐኪም ኃይሉ ነኝ። መልካም ጊዜ ለሁላችሁም። በተለይ እነዚህ ጊደሮች መጨረሻቸው ምን ይመስላል እዛ ሄጄ ቡራዮ ላይ ይዤላችሁ ደግሞ ቀርባለሁ። እንደነገርኳችሁ ወልደዋል። ስለዚህ የወተት ምርታቸው ምን ይመስላል፣ እንደተጠበቀው ይሄ ሰው ጥሩ መጣለት ወይ የሚለውን ሁሉ በደንብ እናያለን ማለት ነው።